ሰላም ሰላም ቤተሰቦቼ እንደምን አላችሁልኝ? ዛሬም በአዲስ ቪዲዮ ተመልሻለሁ። እንደምትወዱት እርግጠኛ ስለሆንኩኝ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ የበለጠ እኛን ለማበረታታት ቪፒኤን አብርታችሁ ቪዲዮአችንን ማየት ብቻ ነው። ወደ ታሪካችን የሚጀምረው ዩሪ በተባለች ትንሽ ልጅ ነው። እናቷ ሁልጊዜ ለብቻዋ ትተዋት ስለነበረ ብዙ ጊዜ ብቸኝነት ይሰማት ነበረ። ለዚህም ነው ሁሉ ጊዜ ትልቅ ወንድም እንዲኖራት ትመኝ ነበረው። አንድ ቀን ተቀምጣ ቴሌቪዥን ስትከፍት አንድ የሙዚቃ ባንድ ታያለች። እነሱም መመልከት ትጀምራለች። የባንዱ ስም ትርሴዶ ይባላል። ከ3 ዓመት በኋላ ዩሪ አድጋ አሁንም የሶስት ወንድማማቾች ባንድ የሆነው የእድሜ ልክ አድናቂ ሆና ትቀጥላለች። የመጀመሪያው ወንድም ሄሩካ፣ ሁለተኛው ሃን እና ሶስተኛው ሚኖ ናቸው። ከዚያም አንድ ቀን ትምህርት ቤት እያለች እናቷ እንደምታገባና ዩሪ ህልሟ በመጨረሻ እውን እንደሚሆን ስልክ ደውላ ታበስራታለች። አዲሱ የእንጀራ አባቷ ወንዶች ልጆች ስላሉት አሁን ትላልቅ ወንድሞች ይኖሯታል። እናቷ ልጆቹን ለመቀበል በፍጥነት ወደ ቤት እንድትመጣ ትነግራታለች። ዩሪ በደስታ ተውጣ ወደ ቤት ትሮጣለች። ነገር ግን ወደ ቤት ስትገባ አዲሶቹ የእንጀራ ወንድሞቿ የትርሴዶ ባንድ አባላት መሆናቸውን ስትረዳ ትደነግጣለች። 1 ወር አለፈ። ዩሪ ወደ ቤታቸው ሄዳ ከ3 ወንድማማቾች ጋር መኖሯን እንመለከታለን። እሷም ወደ ትምህርት ቤታቸው ተዘዋውራለች እና ዛሬ የመጀመሪያ ቀኗ ነው። ጠዋት ላይ ከክፍሏ ስትወጣ ሲጣሉ ታገኛለች። ይህም በጣም አሳዝኗት ነበር። እነሱ የጠበቁና እርስ በራሳቸው የሚዋደዱ ይመስላል ነበር። ነገር ግን ወደዚህ ከገባች ጊዜ ጀምሮ የምታየው መጨቃጨቃቸውንና ፍጹም አለመግባባታቸውን ብቻ ነው። ማናጀራቸው ሚስጥራቸውን እንድትጠብቅና እህታቸው መሆኗን ለማንም እንዳትገልጽ ያስጠነቅቃታል። እሷም ትስማማለች። ከትምህርት ቤት በኋላ ወደ ቤት ስትመለስ አሁንም ሲጣሉ ታገኛቸዋለች። ስለዚህ ወደ ክፍሏ ትሄዳለች። መጽሔቶችን እያገላበጠች ሳለ ወንድማማቾቹ በጣም የጠበቁና በፍቅር የሚኖሩ መሆናቸውን የሚገልጹ ጽሑፎች ታያለች። ይህም ሁሉ ውሸት መሆኑን ስለምታውቅ አሳዝነዋታል። ለእነሱ አራቱ በቤት ውስጥ ድግስ በማዘጋጀት እርስ በራሳቸው እንዲቀራረቡ ለማድረግ ትወስናለች። በመጽሔቶች ላይ የሚወዷቸውን ነገሮች በመመርመር ጊዜ ታጠፋለች እና ሁሉንም ነገር በራሷ ታዘጋጃለች። በዚያን ዕለት ማታ ሁሉም ነገር ስታዘጋጅ ሄሩካና ሚንሆ በኬኩ ላይ መጣላት ይጀምራሉ። ዩሪ ለማረጋጋት ትሞክራለች። ምንም ችግር እንደሌለው እሷም እንደምትወደው ትናገራለች። ግን መጣላታቸውን ይቀጥላሉ። ሃን ዩሪ ይህንን ድግስ ለማዘጋጀት ስላደረገችው ከፍተኛ ጥረት ሲል ሊያስቆማቸው ጣልቃ ይገባል። ለእነሱ ብላ ያዘጋጀችውን ድግስ ስላበላሹባት ተበሳጨች እና አዘነች። በንዴት ከሰራቻቸው አንዱን ወርውራ ትመታቸዋለች። ውጤቱም ሃን ይመታል። ሁለቱም በእርሷ ድንገተኛ ንዴት ተገርመዋል። ምክንያቱም እሷ ሁል ጊዜ የተረጋጋች ናትና። ወደ እሷ ሲመለከቱ ትዝለፈልፋለች እናም ራሷን ትስታለች። ወንድማማቾቹ ፈርተው ወደ እሷ ይሮጣሉ። ወደ ክፍሏም ይወስዷታል። ከተወሰነ ጊዜ በኋላ ስትነቃ ሁሉም ለተፈጠረው ነገር ይቅርታ ይጠይቋታል። እሷም ሃንን በመምታቷ ይቅርታ ትጠይቃለች። ከዚያም ሁሉም በአንድ ክፍል ውስጥ አብረው ለመተኛት ይወስናሉ። ለሚመጣው ኮንሰርት ጠንክረው ሲለማመዱ እንመለከታለን። ዩሪ ጎናቸው በመሆን ስትመለከትና ስትደግፋቸው እናያለን። ከጥቂት ቀናት በኋላ በመጨረሻ የኮንሰርቱ ቀን ደረሰ። ዩሪ ምግባቸውን ታመጣላቸውና የፈሻ ክፍላቸውን ትፈልጋለች። በመንገድ ላይ ሳለች በአጋጣሚ ከሆነ ወጣት ጋር ትጋጫለች። ፈጠን ብላ ይቅርታ ጠይቃ ትሄዳለች። ነገር ግን የመታወቂያዋን ካርዷ ይወድቃል። ወጣቱ ካርዱን አንስቶ ሲመለከት እንደሚያውቃት እናያለን። ዩሪ በመጨረሻ ክፍሏን አግኝታ ከኮንሰርቱ በፊት ለወንድማማቾቹ ምግቦች ታደርስላቸዋለች። እንዲሁም ሃን በቦታው እንደሌለ ታስተውላለች። መድረክ ላይ ከመውጣቱ በፊት ብቻውን ጊዜ ማሳለፍ እንደሚወድ ይነግሯታል። ስለዚህ ዩሪ ተወዳጅ ምግቡን ይዛ ልትፈልገው ትሄዳለች። በመጨረሻም አግኝታ ምግቡን ታቀርብለታለች። ነገር ግን ደስተኛ እንዳልሆነ ይሰማታል። እንደተጨነቀ ወይም መብላት እንደማይፈልግ ትጠይቃለች። እሱም አይደለም ሲል ይመልሳል።
ስለዚህ እንደማይጨነቅ እንደምታምንበትና ስኬታማ እንደሚሆንም ታበረታታዋለች። ከዚያም እሱ ሁሉንም ሰው በዚህ መልኩ እንደምታበረታታ ይጠይቃታል። ነገር ግን እሱ ምን ማለቱ እንደሆነ በትክክል አልተረዳችውም። ወደ እሷ ጠጋ ብሎ እሱ በእውነት ቢወዳት ምን እንደምታደርግ ይጠይቃታል። እንደ ታናሽ እህት ሳይሆን በእውነተኛ የፍቅር ስሜት ግራ ይገባታል። እንዴት መመለስ እንዳለባት ስላላወቀች መልስ ታጣለች። ስለዚህ መልካም እድል ብላ ፈጥና ትሄዳለች። ከዚያም ኮንሰርቱ ይጀምራል። አዳራሹ በታዳሚዎች ተሞልቷል። ሶስቱም ወንድማማቾች ለማክ ላይ ይወጣሉ። ታዳሚዎች በታላቅ ድምፅ ስማቸውን እየጠሩ እያጨበጨቡ ነው። ዩሪ ደስተኛ ሆና ትመለከታለች። ነገር ግን የሃን ቃላት በአእምሯ ውስጥ ይመላለሳል። እነዚህን ነገሮች ሲናገር ልቧ የቆመ ያህል እንደተሰማት ለራሷ ትናገራለች። ድንገት መብራት ይጠፋል እና ሶስቱ ወንድማማቾች መዝፈን ሳይችሉ ይቀራሉ። ዩሪ ለዚህ ኮንሰርት ያደረጉት ጥረት ሁሉ ታስታውሳለች እና እንዲበላሽ አትፈልግም። ስለዚህ ስልኳን አውጥታ የእጅ ባትሪዋን አብርታ እንዲቀጥሉ በታላቅ ድምፅ ትነግራቸዋለች። ታዳሚዎች የእሷን ፈለግ በመከተል የራሳቸውን የእጅ ባትሪዎች ያበራሉ። ትዕይንቱ አስማታዊ ይሆናል እና ወንድማማቾቹ በታዳሚዎች ፍቅርና ድጋፍ ልባቸው ይነካል። መብራቱ ተመልሶ ይመጣል እና ትርኢታቸውንም ይቀጥላሉ። በዚያን ዕለት ማታ ሃን ዩሪ ላደረገችው ነገር ምስጋና ያቀርብላታል። ከዚያም ፍቅሩን ይገልጽላታል። ዩሪ ደንግጣ ቃል ማውጣት አቅቷት ቆማለች። በማግስቱ ከትምህርት ቤት በኋላ የፍቅር ቃሉን እያሰበች ለብቻዋ ቆማለች። ድንገት ሄሩካ መጥቶ አብሯት ወደ ቤት እንዲሄዱ ይጠይቃታል። የት እንዳለች እንዴት እንዳወቀ ስትጠይቀው በጂፒኤስ አማካኝነት ሁል ጊዜ ማግኘት እንደሚችል ይነግራታል። ለእሷ እንደሚያስብ ማወቋ ደስተኛ አድርጓት ነበረ። ልክ በዚያን ጊዜ ከኮንሰርቱ በፊት የተጋጨችው ልጅ ሲያልፍ ታየዋለች። ስሙ ሴዮን እንደሆነ እንረዳለን። የሶስቱ ወንድማማቾች ጓደኛ ነው። ሄሩካን ሰላም ይለዋል። ነገር ግን ዩሪን አስታውሶ ወደ እሷ በመቅረብ የልጅነት ጓደኛዋ እንደሆነ እንደ ታላቅ ወንድም ታስበው የነበረ መሆኑን ያስታውሳታል። እሷም ታስታውሰዋለች እና በማየቷ እጅግ ተደስታለች። ሴዮን አቅፎ በደስታ አነሳት። ሄሩካ እናቷ ከአባታቸው ጋር ስለተጋባች ዩሪ አሁን የእንጀራ እህታቸው እንደሆነች ይነግረዋል። ከዚያም ሴዮን ሊያናግራት ፍቃድ ይጠይቃል። ተቀምጠው የቀድሞ ትዝታቸውን እያወሩ ይጫወታሉ። ሴዮን ከቺርሲዶ ጋር ባለበት ተመሳሳይ ኤጀንሲ ስር እንደ አይዶል ሊጀምር መሆኑን ይነግራታል። ዩሪ ስኬትን ትመኝለታለች። በኋላም የቀረው ቡድን ሲመጣ ከነሱ ጋር ትቀላቀላለች። ሴዮን በልጅነቷ ሊጠብቃት ንጉስ መሆን እንደሚፈልግ እንደነገራት ያስታውሳል። አይዶል ለመሆን የወሰነውም በእሷ ምክንያት እንደሆነ እናውቃለን። ከዚያም ሃን የዩሪን እጅ ይዞ ያያል እና በእሷ ላይ ፍቅር እንዳለው እንገነዘባለን። ሴዮን ፈጥኖ በመምጣት ጉንጯን ይስማታል እና ሃንን እጅ እንደማይሰጥ ይነግረዋል። ዩሪ በጣም አፍራ ትሮጣለች። ሃን ሴዮንን በቁጣ እያየ ዩሪ የእርሱ እንደሆነችና አንዴም እንደማይለቃት በዝምታ ያስጠነቅቀዋል። በማግስቱ ከትምህርት ቤት በኋላ ሴዮን ይጠብቃታል። ለመሸሽ ትሞክራለች፣ ግን ይይዛታል። በኮንሰርቱ ዕለት የጣለችውን የመታወቂያ ካርዷን ይመልስላታል። ወደ ቤት አብሯት እንዲሄድ አጥብቆ ይጠይቃታል እና እጅ እንደማይሰጥ ይነግራታል። ፍጹም ንጉሷ መሆን ይፈልጋል። ዩሪ ሃንን እንደምትወደው ነገር አቅቷት እንደገና ያቅፋታል። በሚቀጥለው ቀን ዩሪ ከሃያን ጋር ለመዝናናት ትሄዳለች። ወደ ታሪካዊ ቤተ መንግስት ወስዶ አብረው ይጎበኛሉ። በኋላም ምግብ ቤት ውስጥ ምግብ እየተመገቡ ሳለ አንድ ሰራተኛ ወደ ሃን በመቅረብ የመጀመሪያው ተዋናይ በመታመሙ በቤተ መንግስት ውስጥ በሚደረገው ትርኢት ላይ የንጉሱን ሚና እንዲጫወት መጠየቅ ይቻል ወይ ብሎ ይጠይቀዋል። ሃንም ይስማማል። ግን ዩሪ ከሱ ጋር ንግስት ሆና የምትጫወት ከሆነ ብቻ ነው። ጭምብሉን ለብሶ አብረው ያከናውናሉ። ታዳሚዎች በእውነት ንጉስና ንግስት ይመስላሉ በማለት ይደነቃሉ። በትርኢቱ መሃል ዩሪ ፍቅሯን ትገልጽለታለች። በማግስቱ ጠዋት ባደረገችው ነገር ደንግጣ ትነቃለች። ትምህርት ቤት ለመሄድ ተዘጋጀች። በኋላ በማፈሯ የተነሳ ሃንን ስታየው ፈጥና ሰላምታ ሰጥታ ትሄዳለች። በትምህርት ቤት ውስጥ ሙሉ በሙሉ እሱን ላለማግኘት ትሞክራለች። ሃን እንግዳ ባህሪዋን አስተውሎ ስለዚህ ጉዳይ ያነጋግራታል።
ስሜቷን ትገልጽለታለች። እሱም ግንኙነታቸውን ማጣደፍ እንደማያስፈልግ አረጋግጦላታል። እሱ እንደሚረዳት ሲሰማት እፎይታ ተሰምቷት ታቅፈዋለች። እሷም በመስኮት ትሰናበታቸዋለች። ልትወጣ ስትል አንድ ተማሪ አቁሞ እሷና ሃን አብረው ያሉበትን ፎቶ ያሳያታል። ኦንላይን ላይ ለጥፎ እንደሚዋደዱ አድርጎ እንደሚያወጣ ያስፈራራታል። ዩሪ ወንድሟ ብቻ እንደሆነ በመናገር ትክዳለች። ከዚያም የባንዱ ፎቶ አሳይቶ የሲዮን ቡድን አባል መሆኑን ይገልጽላታል። ስሙም ካንግ ይባላል እና ሲዮን እንደሚወዳት ይነግራታል። ስለዚህ እንደ የፍቅር ጓደኛ እንዲያስመስሉ ይጠይቃታል። ሁለቱም ሃንና ሲዮን ለምን እንደወደዷት ማየት ይፈልጋል። ፎቶን ይለቀዋል በሚል ስጋት ዩሪ ትስማማለች። ተማሪዎች አብረው ሲያዩአቸው ይደናገጣሉ። ካንግም ለሁሉም ፍቅረኛው እንደሆነች በመግለጽ ይናገራል። ዩሪ አፍራ ወደ ጣሪያው ትሮጣለች። ካንግም ይከተላታል። እሷና ሃን በእውነቱ አብረው እንደሆኑ ይጠይቃታል። እሷም ትክዳለች። እሷ ጋር ማስመሰል አስደሳች እንደሚሆን እና ነገሮችን ለማወቅ እንደሚረዳው አስቦ እንደነበረ ይነግራታል። ነገር ግን ጊዜ ካለፈ በኋላ እሷ ምን ያህል ደግና እውነተኛ እንደሆነች አይቶ ፎቶዎቹን ለመሰረዝ እና አዲስ ጅማሮ ለማድረግ ይወስናል። ኤጀንሲያቸው ለመጀመሪያው የሙዚቃ ቪዲዮ ሴት እንደሚፈልጉ ይነግራታል። ፍላጎት ካላት እሷ እንድትሞክረው ይመክራታል። ዩሪ ይህንን እንደ ትልቅ እድል ታየዋለች። ለሃን በቂ እንደሆነች እንዲሰማት የሚያደርግ። ሃንን ሀሳቡን ለመጠየቅ ስትሄድ ለመሳተፍ ፍላጎት እንዳላት ሲያይ ወዲያውኑ ይስማማል። አቅፎም እንደ ተራ ልጅ ከቶም አይቷት እንደማያውቅና ይህንን መስራት እስከፈለገችበት ድረስ በጭራሽ መንገዷ ላይ እንደማይቆም ይነግራታል። ከዚያም ወንድሞቹ ሁሉንም ሰምተው ይመጣሉ እና እሷንም ያበረታቷታል። እድሉን ወስዳ እንድትሄድ ይነግሯታል። በማግስቱ የንግስቲቷን ሚጁንን ሚና የምትጫወትበትን የሙዚቃ ቪዲዮ ለመቅረጽ ትሄዳለች። ባንዱ ፕሪዝም እንደሚባል እንረዳለን። 4 ወንዶች ያሉት ሲሆን ሲዮን፣ ያማቶ፣ ዶንግ እና ሺን ለእሷ የሚወዳደሩ ንጉሶች ሆነው ይጫወታሉ። ከጥቂት ቀናት በኋላ የያን ማናጀር ዩሪ ከነሱ ጋር እንድትቀመጥ ጋበዛት። ከፕሪዝም ባንድ ጋር ሲነጋገር የመጀመሪያው የሙዚቃ ቪዲዮአቸው ትልቅ ስኬት እንደነበረውና ሁሉም እየወደዳቸው እንደሆነ ይነግራቸዋል። ማናጀሩ ነገ በሚደረገው የሙዚቃ ፕሮግራም ላይ የበለጠ መታየት እንዳለባቸው በማብራራት ላይ ያለ ዩሪ መጠጥ ልታመጣላቸው ትነሳለች። በማግስቱ ፕሪዝም መጀመሪያ በሙዚቃ ትርኢቱ ላይ ያከናውናል። በመቀጠልም ሃንና ወንድሞቹ ዩሪ ለማበረታታት ከጎናቸው ትቆማለች። ከ2 ቀን በኋላ የዛቶ የመጀመሪያ የልምምድ ቀን ነው። ዩሪ ምግብ ታመጣለች፣ ግን ማናጀሩ ከባድ ልምምድ ስላለ ልጆቹ ለተወሰነ ጊዜ ወደ ቤት እንደማይመለሱ በመንገር እንድትሄድ ይነግራታል። እሷም ትሄዳለች፣ ግን ደግሞት የሚታየውን ሲዮንን ታገኘዋለች። እስኪሻለው ድረስ እንዲቀመጥና እንድትንከባከበው ወደ ቤት ትወስደዋለች። የነ ሃን ቡድን ከልምምድ ሲመለሱ ሲዮን አስቀድሞ ሄዷል። ሄሩካ ሁሉም ወደ ጉዞ ሊሄዱ እንደሆነ ይነግራታል። እሷም ትሄድ እንደሆነ ታውቃለች። እሱም በእርግጥ ሁላችንም አንድ ቤተሰብ ስለሆነ እንሄዳለን ይላታል። ዩሪ ዛትዋጥና እቃዎቿን መሰብሰብ ትጀምራለች። ሃን ቀርቶ እሷን አቅፎ በጣም እንድቃት ይነግራል። በጉዞ ስራ ስለበዛባቸው ዩሪ ለብቻዋ ትቀራለች። ይህም ያሳዝናታል። ከዚያም ከፕሪዝም የተገኘው ዶንግ ይመጣል። ቡድናቸውን በዚህ ጉዞ ላይ እንዳለ እንረዳለን። ለብቻዋ ከመሆን ይልቅ የሙቅ ውሃ ገንዳውን እንድትሞክር ይጠቁማታል። እሷም ትስማማለች። አሁን የወንዶቹ ሰዓት መሆኑን ሳትገነዘብ ትገባለች። ሃን ቀድሞውኑ ውስጥ መሆኑን ስታይ ትደነግጣለች። የአሁኑ የወንዶች ክፍል ጊዜ እንደሆነ ይነግራታል። ይቅርታ ጠይቃ ልትወጣ ስትል ሰው ሲመጣ ትሰማለች። እንድትጠበቅ ይነግራታል። ሲዮን ሆኖ ተገኘ። ስለ እሷ ከሃን ጋር ማውራት ይጀምራሉ። ዩሪ ሲዮን በእሷ ላይ ስሜት እንዳለው ስትሰማ ልቧ ይሰበራል። ሲዮን ያወጣትና አብረው ይቀመጣሉ። እሱ ቆንጆ አይዶል እንደሆነና ድምፁን መስማት ሁልጊዜ ደስታ እንደጣት ትናገራለች። ነገር ግን እንደ አይዶል ሳይሆን እንደ ራሱ ጊዜ እንዲያሳልፍ ትመኛለች። ታቅፈዋለች። ካለቀ በኋላ ሁሉም ወደ መደበኛ ህይወታቸው ይመለሳሉ። ከዚያም
ዩሪ ከትምህርት ቤት ቡድን ጋር በቅርጫት ኳስ ስትለማመድ እናያለን። በሚመጣው ውድድር መሳተፍ ትፈልጋለች። ምርጡ ተጫዋች ልዩ ሽልማት ያገኛል። የተርሴዶ ቡድን ለአንድ ሙሉ ቀን አፈጻጸም አቅርበው ይዘምሩላቸዋል። ነገር ግን በደንብ ስለማትጫወት ሌሎች ተጫዋቾች ያስፈራሯታል። አንዲት ልጅ በኳስ ልትመታ ስትል ያማቶ መጥቶ ይከላከልላታል። እናም በግል እንደሚያሰለጥናት ይናገራል። ዩሪ አመሰግናለሁ ትለዋለች፣ ግን ሰዎች የተሳሳተ ሀሳብ ስለሚይዙ ከሱ ጋር መሰልጠን እንደማትችል ትነግረዋለች። ያማቶ በሃን ምክንያት እየሸሸችው እንደሆነ ይገነዘባል እና የምትችለውን ምርጥ ተጫዋች ለመሆን እንድታተኩር ይነግራታል። በራሷ ለመሰልጠን ትወስናለች እና ለያማቶ ማበረታቻ ምስጋና ታቀርባለች። በኋላ ለአን በልምምድ ምክንያት ዘግይታ እንደምትመጣ ትነግረዋለች። ሃን ትንሽ ተበሳጭቶ እንደሰማው ያማቶ እያሰለጠናት እንደሆነ ይጠይቃታል። ከያማቶ ጋር መሰልጠን ምቾት እንዳልሰጣትና ስለዚህም በራሷ እንደምትሰራ ትነግረዋለች። ሃን እፎይታ ተሰምቶት ይደግፋታል። የራሱንም የእጅ አምባር ይሰጣታል። ይህም በጣም ደስተኛ ያደርጋታል። ከዚያም ዩሪ በልምምድ ምክንያት በጣም ስለምትጣበብ ለአራቱ የማብሰያ ሰሌዳ ተዘጋጃለች። ጥቂት ቀናት አለፈ። እናም ቻምፒዮንሺፕ አንድ ቀን ብቻ ቀርቶታል። በሜዳው ልምምድ ላይ እያለች የቡድን አጋሮቿ ልምምድ ካለቀ በኋላ የቅርጫት ኳሶቹን ወደ ማከማቻ እንድትመልስ ይጠይቋታል። ትስማማለች። ይሁን ለመመለስ ስትሄድ ሌሎች ልጃገረዶች በመጋዘን ውስጥ ይቆልፉባታል። ያማቶ ልዩ ትኩረት በመስጠቱ በቅናት የተነሳ ይህንን አድርገዋል። ውድድሩ ካለቀ በኋላ ብቻ በሩ እንደሚከፍቱ ዩሪ ለመውጣት በመሻቷ በሩን ማንኳኳት ቀጥላለች። ድንገት ድምፅ ሰምታ ያማቶ በአቅራቢያዋ ተኝቶ እንደነበር ታያለች። ሮጣ ስልክ እንዳለው ትጠይቃለች። ቻርጅ አልነበረውም። ዩሪ ያደረገችውን ከፍተኛ ጥረት ውድድሩ ላይ መገኘት እንደማትችል ያማቶ ለማረጋጋት እየሞከረ፣ ይህ በእንዲህ እንዳለ የነሃን ማናጀር ፕሪዝም የመጀመሪያ ቦታ እንዳሸነፈ እና የእነሱ ሁለተኛ እንደወጡ ይነግራቸዋል። ሶስቱም ወንዶች ይደነቃሉ። ለ3 ዓመት የመጀመሪያውን ቦታ ይዘው ቆይተዋል። ማናጀሩ ይህ የእነሱ ማብቂያ ሊሆን እንደሚችል እና ኩባንያው በፕሪዝም ሊተካቸው እንደሚችል ይነግራቸዋል። ሃን ተቆጥቶ ቡድናችን በጭራሽ እንደማያበቃለት አጥብቆ ይናገራል። በመጋዘኑ ውስጥ እያሉ ዝናብና ነጎድጓድ ይጀምራል። ያማቶ ከልጅነቱ ጀምሮ ነጎድጓድ ስለሚፈራ በአጋጣሚ ዩሪን አቅፏት ይቅርታ ጠይቆ ፍራቻውን ያብራራላታል። በኋላ የፕሪዝም አባላት ያማቶና ዩሪ እንደጠፉ ይረዳሉ። ያማቶ አስፈሪ ስለሆነ እሱና ዩሪ እርስ በራሳቸው እንዳይቀራረቡ መከላከያ ያስቀምጣል። ነገር ግን እንደገና ሲፈራ ዩሪ አጠገቡ ተቀምጣ ነጎድጓዱ እስኪያቆም ድረስ ከሱ ጋር እንደምትቆይ ትነግረዋለች። ያማቶ ስለማትወደው እና ከሱ ጋር መቆየት ምቾት እንደማይሰጣት ስላሰበ መከላከያውን እንዳዘጋጀ ይነግራታል። እሷም ትስቃለች። ሙሉ በሙሉ የተሳሳተ እንደሆነ ትነግረዋለች። ድንገት ታስነጥሳለች። ስለዚህ ጃኬቱን አውጥቶ ያለብሳል። ውጪ ድምፅ ይሰማሉ። ዩሪ ትጣራለች። ሌሎቹም ይሰሟቸዋል። በሩ ከፍተው ያድኗቸዋል። ቀኑ ውድድሩ የሚካሄድበት ቀን ነው። ዩሪ የመጀመሪያውን ዙር ታሸንፋለች። ያማቶ እሷን ለማነጋገር ይመጣል እና ሃን በግልጽ ተበሳጭቶ ያያቸዋል። ሃን ያማቶ ከእህቱ እንዲርቅ ይነግረዋል። ለማውራት ወደ ውጪ ይወጣሉ እና ያማቶ በዩሪ ላይ ስሜት እንዳለው እንረዳለን። ሃን ይህንን ስሜት ተረድቶ ዩሪ የፍቅር ጓደኛውን ስለሆነች እንዲርቅ ይነግረዋል። ያማቶ የቡድናቸው ተወዳጅነት እየጠፋ እንደሆነ እሷንም ሊያጣ እንደሚችል ሃንን በማስጠንቀቅ ይመልስለታል። ማማ ላይ ማን እንደሚደርስ ጊዜ ብቻ እንደሚያሳይ ተናግሮ ይሄዳል። ሁለተኛው የጨዋታ ዙር ይጀምራል። ዩሪ የተቻላትን ሁሉ ታደርጋለች። ቡድናቸውም ያሸንፋል። ምርጥ ተጫዋች ተብላም ትሸለማለች። መምህሩ ስሟን በሁሉም ፊት አሸናፊና የቀዳሚቶች መሆኗን ይነግራታል። ነገር ግን ስሟ ሲጣራ እሷ አትታየም። ያኔ ነው ሃንና ወንድሞቹ የሚገቡት እና ዩሪ ሽልማቱን ለተማሪዎቹ ማቀረጠች እንረዳለን። ለቀሩት ተማሪዎች ልዩ አፈጻጸም እንዲቀርብ ጠይቃለች። ወንዶቹ ያከናውናሉ። ሁሉም በደስታ የባንዱን ስም እየጠሩ ያጨበጭባሉ። ትርኢቱ ካለቀ በኋላ ይወጣሉ። ዩሪ አግኝታቸው ጥሩ እንዳቀረቡ ትነግራቸዋለች። ጋር ልታወራ ስትሄድ ድንገት መለያየት እንደሚፈልግና ለአሁኑ
እህትና ወንድም ብቻ መሆን እንደሚፈልግ ይነግራታል። ከዚያም ጥሏት ይሄዳል። እሷም በድንጋጤ ደርቃ ትቀራለች። ሃን ይህንን ያደረገው የባንዱ ተወዳጅነት መልሶ ለመገንባትና ባንዱን እንደገና ቁጥር 1 ለማድረግ እንደሚፈልግ በኋላ እንረዳለን። ኩባንያው ለሁሉም ቡድኖች ትልቅ የልምምድ ካምፕ እያቀደ ነው እና ለተወዳጁ ቡድን ትልቅ ሽልማት አለ። ሃን ሴቶ እንደሚያሸንፍ ጽኑ እምነት አለ። ነገር ግን የተቻላቸውን ሁሉ ካደረጉ ይህ አይሆንም። በማግስቱ ማናጀራቸው ዩሪ ልጆቹን እንድትቀሰቅስ ይነግራታል። ምክንያቱም ወደሚመጣው የውድድር ካምፕ ሊሄዱ ነውና። እሷም አብራቸው ትሄዳለች። ከተወሰነ ካምፑ ይደርሳሉ። ሲገቡ የፕሪዝን ቡድንም እዚያ እንዳለ እና ሁለቱም ቡድኖች አብረው እንደሚለማመዱ ይደርሱበታል። የሁለቱ ባንዶች ማናጀሮች የካምፑን ህጎች ያብራራላቸዋል። አንድ ቡድን ብቻ ሽልማቱን እንደሚያሸንፍ ይነግሯቸዋል። በጣም አስፈላጊው ነገር አሸናፊው ከኤጀንሲያቸው መሆን አለበት የሚለው ነው። ከዚያም ቡድኖቹ ለመሪ ይከፋፈላሉ እና ሃን ለረጅም ጊዜ ይለማመዳሉ። በረፍታቸው ወቅት ዩሪ ውሃ ታመጣለች፣ ግን ሃን ከእጇ ለመቀበል ፈቃደኛ ሳይሆን ሙሉ በሙሉ ይተዋታል። ይህም ወንድሞቹን ያስደነግጣል። በዚያን ዕለት ማታ በረዶ መጣል ይጀምራል። ሴዮን ወጥቶ ዩሪ በበረዶ ስትደሰት ያገኛታል። ስለ ትዝታቸው ያወራሉ፣ አቅፏታል። ከጎኗ ሁል ጊዜ እንደሚቆይና እንደሚጠብቃት ይነግራታል። ነገር ግን እሷ ትርቀዋለች። እሱም ሃንን እንደምትወደው ይጠይቃል። ተሸማቃዩ በጭራሽ አይደለም ትላለች። ነገር ግን ሴዮን በእውነት ሃንን እንደምትወደው ይገነዘባል። ለእሱ ሁል ጊዜ በጣም አስፈላጊ ሴት እንደምትሆን ነግሮ ወደ ውስጥ ይመለሳል። ትንሽ ቆይቶ ዩሪ በአጋጣሚ የጣለችውን የሃንን አምባር ስትፈልግ እናያለን። ሃን እንደጠፋች ተረድቶ ሊፈልጋት ይወጣል። ሲያገኛት ምን እየሰራች እንደሆነ ሲጠይቃት አምባሩን እየፈለገች እንደሆነ ታብራራለች። አስፈላጊ እንዳልሆነ በኋላ መፈለግ እንደምትችል ይነግራታል። ግን እሷ ትልቅ ትርጉም እንዳለውና በረዶ ከመጣሉ በፊት ማግኘት እንዳለባት አጥብቃ ትነግረዋለች። እሷ ምንም ስህተት ባትሰራም ሁል ጊዜ ችላ በማለቱ ሃን የጥፋተኝነት ስሜት ይሰማዋል። ድንገት ዩሪ በቅዝቃዜው የተነሳ ራሷን ትስታለች። ሃን ወደ ክፍሏ ተሸክሞ ይወስዳታል። በማግስቱ የተሻለ ስሜት ይሰማታል። እሷና ሃን ይስማማሉ። ምግብም አብስላ ታቀርባለች። ቡድን አብረው ይመገባሉ። ምግቧንም እጅግ በጣም ወደው ምስጋናቸውን ይለግሳሉ። ድንገት ውጪ ድምጽ ይሰማሉ። ሲያረጋግጡ የጋዜጠኞች ስብሰባ ያገኛሉ። የሲዮንና የዩሪ ፎቶ ታትሞ የፍቅር ግንኙነት እንዳላቸውና በፕሪዝም ቀጣይ የሙዚቃ ቪዲዮ ላይ እንደምትሳተፍ ያሳያል። ሁሉም በፍርሃት ወደ ውስጥ ይመለሳሉ። በዜናው የተደናገጠው ያማቶ ለቪዲዮው ዩሪን የጠቆመው እሱ እንጂ ሴዮን እንዳልሆነ ለማስረዳት ጣልቃ ይገባል። ዩሪ ይህንን አረጋግጣ ወሬዎቹ ውሸት መሆናቸውን ትናገራለች። በሚያሳዝን ሁኔታ በቅሌቱ ምክንያት ልምምድ ይሰረዛል። ሴዮን ቤት ውስጥ ቆይቶ ለጊዜው እንዳይወጣ ይታዘዛል። ጥቂት ቀናት አለፈ። ዩሪ በሴዮን ላይ የሚነገሩት ከባድ የኦንላይን አስተያየቶች ሁሉ ታያለች። ለእሱ በጣም ታዝናለች። ሃን ይጎበኛታል። መጨነቅ ምንም እንደማያስተካክልና እንድታርፍ ይነግራታል። ስለ እሷ ላሳየው አሳቢነት ታመሰግነዋለች። በኋላ ዩሪ ሲዮንን ጎብኝታ ወሬዎቹ ሁሉ የሚክድ ጽሑፍ ለማተም ወደ መጽሔት ለመሄድ ፈቃደኛ መሆኗን ትናገራለች። ሲዮን ያስቆማታል። በሱ ምክንያት ተጎድታ ወደ ውስጥ እንድትገባ እንደማይፈልግ ይነግራታል። ዩሪ የልጅነት ጓደኛ እንደሆነና በዓመታት ውስጥ ብዙ እንደረዳት አጥብቃ ትናገራለች። እሱ ጥሩ ሰው ስለሆነና ሁልጊዜ ደግ ስለነበረ ድጋፍ ማድረግ ትፈልጋለች። ሲዮን በቃላቷ ተነክቶ ይስማማል፣ ይስማታል፣ ፍቅሩንም ይገልጻል። ከዚያም በፕሪዝም ውስጥ እንድትገባ ይጠይቃል። ሁሉንም ነገር በራሱ እንዲቆጣጠር ቃል ይገባል። በማግስቱ ትምህርት ቤት ሺን ዩሪን ቀርቦ ልብሷን ቀይራ እንድትመጣ ይጠይቃታል። በአንድ ነገር እርዳታ ያስፈልገዋልና። ዩሪ ከጨረሰች በኋላ ከሺን ጋር በመሆን የጠፋውንና ልምምድ እየዘለለ ያለውን ያሞን ወደ ማታ መዝናኛ ስፍራ ይሄዳሉ።
እያለፈው ሳሉ ሁለት ወንዶች አብረው እንዲጠጡ ያስገድዳታል። ፈርታ ምን ማድረግ እንዳለባት ሳታውቅ ያማቶ ይመጣል፣ ያስፈራራቸዋል፣ ከሱ ጋር ይወስዳታል። በኋላም ሺን ከያማቶ ጋር ያወራል፣ ወደ ልምምድ እንዲመለስ ይጠይቀዋል። ግን ያማቶ ልምምድ ትርጉም እንደሌለው በመናገር እምቢ ይላል። ሺን ተቆጥቶ ይሄዳል። ዩሪም ያማቶ እንዲመለስ ለማድረግ ትሞክራለች። ያኔ ነው ያማቶ እንደሚወዳት የሚናገረው። ዩሪ ተደናግጣ ምላሽ መስጠት አቅቷታል። ድንገት የፊተኞቹ ሁለት ወንዶች መጥተው ቪዲዮ ይቀርጻሉ። ያማቶ ታዋቂ መሆኑን አውቀው ቡድኑ ውሸታም እንደሆነ ለዝናና ለአድናቂዎች ሲሉ ጥሩ ሰው መምሰል ብቻ እንደሚኖሩ በመክሰስ ያስፈራራዋል። እውነት መሆኑን ካልተናዘዘ በቀር መጠጥ በዩሪ ላይ እንደሚደፋ ያስፈራራዋል። ዩሪ ተበሳጭታ መጠጡን በራሷ ላይ ደፍታ ትከላከልላቸዋለች። ሰውየው ተቆጥቶ ይገፋታል። በመስታወት ስትል ሃን ደርሶ ያድናታል። በእሷ ምትክ እሱ ጉዳት ይደርስበታል። ሃን ወደ ሆስፒታል ይወሰዳል። ዶክተሩ ለተወሰነ ጊዜ እንዲያርፍ እንደነገረው ለቲም ማናጀሩ ይናገራል። ወንድሞቹ እሱና ዩሪ ደህና በመሆናቸው ብቻ ይደሰታሉ። ያማቶ በፍጥነት ወደ ሆስፒታል እንደወሰደውና ዶክተሩ ቁስሉን እንዳከመለት ታብራራለች። ዩሪ ሃን ለውድድሩ በሰዓቱ ለማገገም የተቻለውን ሁሉ እንደሚነግራቸዋል። ነገር ግን ማናጀራቸው ከውድድሩ እንደሚወጡና ያማቶን ለፕሪዝም እንዲተዉ በመናገር ሁሉንም ያስደነግጣል። ሃን እምቢ ይላል። እሱ እንደሚያከናውነው ሽልማቱንም እንደሚያሸንፉ አጥብቆ ይናገራል። ሁሉም ይሄዳሉ። ዩሪ ልትሄድ ስትል ሃን ያስቆማታል። ትንሽ ቆይታ እንድትሄድ ይጠይቃታል። እምቢ ትላለች። ብዙ ችግሮች እንደፈጠረችበት እንዲሁም ሆስፒታል እንዲገባ ስላደረገችው ከእሱ ጋር መቆየት እንደማትፈልግ ትናገራለች። ሃን እሱም ችግሮችን እንደሚፈጥርን ሰዎች የሚያዩት ጥሩ ገጽታ አንዱ ጎን ብቻ እንደሆነ ይናገራል። በእውነቱ እሱም ድክመቶች አሉት። እጇን ይዞ ላይ ወጥቶ ትለኛው ቦታዋ ከጎኑ መሆኑን እንደሚያሳይ ይነግራታል። እሱ አሁን እንደታመመ ማከናወን እንደማይችል ትነግረዋለች። ሃን እንድታምነው ይጠይቃታል። መድረክ ላይ ወጥቶ ሽልማቱን እንደሚያሸንፍ ይነግራታል። ዩሪ ከሱ ጋር ለመቆየትና ለመደገፍ ትወስናለች። የተቻለውን ሁሉ እንዲያደርግ ታበረታታለች፣ ታቅፈዋለች። ይህ በእንዲህ እንዳለ ወንድማማቾቹ ማናጀሩንና ዋና ፕሮዲሰሩን እንዲሳተፍ ለማሳመን ይሞክራሉ። ፕሮዲሰሩ መጀመሪያ ላይ እምቢ ይላል፣ ግን ፕሪዝሞች መጥተው እንደታቀደው በክብር እንዲወዳደሩ እንዲፈቅዱላቸው ይጠይቃሉ። እስኪስማማ ድረስ ይማጸኑታል። ሂሩካና ሚንሆ ለአፈጻጸማቸው ልምምድ ዩሪም ሃን በሩቁ ሆኖ ልምምዱን እንዲከታተል ቪዲዮ ትቀርጻለች። ምንም እንኳን ሁኔታው ባይመቸውም ሃን የሚችለውን ያህል ይለማመዳል። ፕሪዝሞችም መዘጋጀታቸውን ይቀጥላሉ። በመጨረሻ የአፈጻጸም ቀን ደረሰ። ሃን ጉዳቱ ተሻለው። ቡድኑ ዩሪ ከትርኢቱ ጀርባ ሆና እንድትመለከት ይጠይቃሉ። መገኘቷ እንደሚያነቃቃቸው ይነግሯታል። እሷም ትስማማለች። ፕሪዝምም መጀመሪያ ላይ ያከናውናሉ። ህዝቡ በታላቅ ድምፅ ይጮኻል። ከጨረሱ በኋላ የትርኢቱ ጊዜ ነው። እርስ በራሳቸው እንዲቀራረቡና መጣላት እንዲያቆሙ ስለረዳቻቸው ዩሪን ያመሰግናሉ። ተዘጋጅተው መድረክ ላይ ይወጣሉ። ሶስቱ ምነት ያከናውናሉ። ድንገት ሃን በጉልበቱ ይወድቃል። ወንድማማቾቹም ይወድቃሉ። የኮሪዮግራፊ አካል እስከሚመስል ድረስ ትርኢቱ አስደናቂ ሆኖ ይወጣል። ፕሪዝምም ራሱ በአድናቆት ይመለከቷቸዋል። ዩሪ በኩራት ትመለከታቸዋለች። ካለቀ በኋላ አድናቆቷን ትገልጻለች። ሃን ወደ ቤት ይወስዳታል። በመጨረሻም አብረው ለመሆን ይወስናሉ። ፍቅራቸውና ስራቸውን ለመጠበቅ ቃል ይገባል። ትልቅ ኮከብ ለመሆን የተቻለውን ሁሉ እንደሚያደርግ ዩሪ በደስታ ተውጣ ታበረታታለች። በመጨረሻም ብዙ ተግዳሮቶችን አሸንፈው አብረው አሉ። ታሪካችን እዚህ ጥሩ አስተዳደግ ያበቃል። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ ቻው ቻው።